እንግዲህ እንደምታዩት ሳይታችን ፍሬንድሺፕ ፓርክ ፊት ለፊት ነው። ይሄ የወዳጅነት ፓርክ አሪፍ ቪው ያለው ነው። የሸራተን ሆቴል ኢንተራንስ ነው። ይሄ ፍልውሃ አደባባይ ከፍልውሃ አደባባይ ወደ 4 ኪሎ እና ወደ ፖስታ ቤት በሚወስደው መስቀለኛው ትራያንግሉ ጋር ነው የሚገኘው። 36000 ካሬ ላይ ያረፈ ኮምፓውንድ ነው። አጠቃላይ ኮምፓውንድ ውስጥ 9 ብሎኮች ይኖራሉ። አብዛኞቹ ለመኖሪያ ለሬዚደንሻል ፐርፐዝ ብቻ ነው የተዘጋጁት። 6ቱ ኦልሞስት ፒር ሬዚደንሻል ናቸው። አንድ ደግሞ ኦፊስ ታወር ይኖረናል። የተለያየ ድርጅቱ ሄድኳርተሮች እዚህ ነው የሚሆኑት። ሌላው 11000 ካሬ ላይ ያረፈ ትልቅ የገበያ ሞል አለ። እዛ ላይ በጣም ሌክዠሪ ሞል ነው። ከውጭም ፍራንቻይዝ አድርገን ያስገባናቸው ካምፓኒዎች አሉ። እዚህ ጋር ለጂም፣ ለስፓ፣ ለሲኒማ አገልግሎት በተጨማሪም አዲሽናል ነው ኢትዮጵያ ውስጥ ያልተለመደው አይኤስኬቲ ማካተንባቸዋል። ሌላው አፓርትመንቶቻችን በተለይ አሁን ስንሰራቸው ለኤሌክትሪክ መኪና ተጠቃሚዎችም ቤዝመንት ውስጥ የኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ይኖራቸዋል። ሌላው ኮምፓውንድ ሰፋፊ ግሪን ኤሪያዎች አሉ። በተጨማሪም ደግሞ ለነዋሪው እንደ መዝናኛ አገልግሎት የሚውል G+4 ቢልዲንግ አለን። ሊፍቶቻችንም ስትሬቸር መያዝ ይችላሉ። በጣም ሰፋፊ ስትሬቸሮች ናቸው ያሉት። የትኛውም ፍሎር ላይ አንድ ሰው መንቀሳቀስ የማይችል ሰው ቢኖር በስትሬቸር ይዘን ገብተን ቤዝመንት ውስጥ አምቡላንስ አክሰስ ማድረግ ይችላል ማለት ነው። ያው ባለ 1 እና ባለ 2 ከጨረስን በጣም ብዙ ጊዜ ሆኖ ነበር ቆይተን ነበር። አሁን ላይ ከባለ 1 መኝታ እስከ ባለ 4 መኝታ ክፍል ድረስ ማግኘት ይችላሉ ማለት ነው። ሳይታችን አሁን ላይ እየሰራን ያለው ፌዝ ባይ ፌዝ ነው። ሌላው ቅድመ ክፍያችን አሁን ላይ 10% ነው። አሁንም ያው በፕሮሞሽናል ፕራይስ ነው ያስተናገድን ያለነው። ፔመንቱ በ10 ጊዜ ክፍያ ይሆናል ማለት ነው። ከ1.4 ሚሊዮን ጀምሮ የቤት ባለቤት መሆን ይችላል በ10% ቅድመ ክፍያ ማለት ነው። ሌላው ከፍ አድርገው ለሚከፍሉ ክላይንቶች ደግሞ እንደ ዲስካውንት አማራጭ አመቻችተናል። ደንበኞቻችንን እኛን ኮንታክት ማድረግ ይችላሉ። ከታች ባለው ስልክ ደውለው ሳይት ማየት ይችላሉ። ቢሮንም ቪዚት ማድረግ ይችላሉ። ሌላው ከውጭ ላሉ እንግዶቻችን ያው አግሪመንት እናዘጋጃለን። ኦንላይን መምረጥ ይችላሉ። እያንዳንዱ ፍሎር ላይ የቤት ቁጥር አለው። በዛ ቤት ቁጥር የትኛው ዳይሬክሽን እንደሆነ ቪውንም ቼክ አድርገው መግዛት ይችላሉ። አግሪመንት ለነሱ እንልክላቸዋለን በዴቼ። አንዱ አግሪመንት ፈርመው ቀሪውን ለነሱ ያስቀምጡና ይልኩልናል። ሌላው ኤጀንትም ካላቸው በኤጀንት በኩልም መጨረስ ይቻላል። ቢሮ መጥቶ ያሉት ነገሮችን በደንብ አይቶ ማለት ነው።